የሀብቴ ዲዛይን ዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተመልሰናል። የሐመር ውሃ ቅርጽ ጉርድ አሰራር ሙሉ ፓተርን ከነስፌቱ ነው የምናየው። ቻናሉን ሰብስክራይብ አድርጉ። እንግዲህ ለዚህ ጉርድ የሚያስፈልጉ ልኬቶችን በሙሉ እናያለን። እንግዲህ ለዚህ ጉርድ የሚያስፈልጉ ልኬቶች አሉ። ቁመት ያስፈልጋል። ሌላው የዳሌ ልኬት ያስፈልጋል። የወገብ ልኬታና ጥልቀት ያስፈልጋል ማለት ነው። ስለዚህ የኔ ቁመት 88 ነው። ዳሌ 100 ነው። ወገብ 90 ነው። ጥልቀት ወይም ሲትሬስት የምንላት እሷ 18 ነው ማለት ነው። ስለዚህ በመጀመሪያ ልብሱን ለአራት አጥፌዋለሁኝ። ለአራት ካጠፍኩ በኋላ መጀመሪያ ዳሌ ለካለሁ ማለት ነው። ዳሌ ስለካ ዳሌ ሲካፈል ለአራት አድርጌ ከፎልዱ በኩል ወደ ዳር እለካለሁ። ስለዚህ ቻናሉን ሰብስክራይብ አድርጉ የኔ ውድ ቤተሰቦች። ሌላም ሰራላችሁ ቪዲዮ ካለ አሳውቁኝ። ስለዚህ እሷን እቺን 25 እለካለሁ ማለት ነው። 25 ቲክ አደርጋለሁ። 25 ላይ እለካለሁ ማለት ነው። ከዛ በታችን በኩል እንደዚሁ በተመሳሳይ 25 እለካለሁኝ። ማስመሪያው አጠር ያለ ስለሆነ ለኔ ማከለ አካባቢም እንደዚሁ በተመሳሳይ 25 ወደ ዳር እወጣለሁ። 25 ከለካው በኋላ እነዚህን በአንድ አገናኛቸዋለሁ። ዶቶቹን በአንድ ጆይን አደርጋቸዋለሁ ማለት ነው። ትንሽ ልብሱ የመሳሳብ ነገር አለው። ምክንያቱም ልብሱ ተሳቢም ተለጣጭ ነገር ስለሆነ ለዛ ነው። ቾኩም ማይዝም በጣም ይቀርጽ። ጥልቀቷን ወደታች እንለካለን። ጥልቀትኔ 18 16 17 በፈለጋችሁት መውሰድ ትችላላችሁ። እኔ 16 አካባቢ ነው የወሰድኩት። እሷን ባንድ አሰምራታለሁኝ። ከዛ በኋላ ምንድነው የምናደርገው? ወደ ውጭ 8 ሴንቲሜትር አካባቢ ሪዘርቭ እንወጣለን ማለት ነው። ከዛ 18 ከለካንባት ማነው ወደታች ሲትሬስት ወደታች 16 ከወረድንባት ጀምረን ሪዘርቭ ከታች በኩል 8 ሴንቲሜትር ወደ ውጭ የወጣናትን እስከዚህ ድረስ ያለችውን ወደ ውጭ ሪዘርቫን እናገናኛቸዋለን ማለት ነው። እሷን እናሰምራለን በአንድ ጆይን ካደረግን በኋላ ምንድነው የምናደርገው? በአንድ እናገናኛለን። ከዛ በላይ በኩል በወገብ አካባቢ በዳሌ ልኬታ መሄድ ትችላላችሁ። የወገብም መውሰድ ትችላላችሁ። ለምሳሌ እኔ ወገብ 90 ነው። ሲካፈል ለአራት ሳደርገው 22.5 አካባቢ ነው ኦልሞስት የሚሆነው። ማለት ወደ ዳሌ ልኬታ ስለሚጠጋጋ እኔ በጎማ ስለማደርገው ከላይ ቀጥታ የዳሌ ልኬታ መውሰድ ይችላለሁ ማለት ነው። ነገር ግን በዚፕ ማድረግ ከቻላችሁ ወይም በዚፕ ለማድረግ ከፈለጋችሁ በወገብ ልኬታ መሄድ ትችላላችሁ ማለት ነው። ስለዚህ እንቆርጣለን ጉርዳችንን ማለት ነው። አሁን በወዲህ በኩል የተረፈው ለሐመር ውሃ ቅርጹ መሃል ላይ የሚገባ በትሪያንግል ቅርጽ እንቆርጠዋለን። መጨረሻ ላይ ያሳያችኋለሁ።
ከዛ ይህን ለእናንተ እንዲለያችሁ ዘረጋዋለሁ። ምክንያቱም በዚሁም መቁረጥ እችላለሁ ሐመር ውሃ ቅርጹን። ነገር ግን እናንተ ግልጽ እንዲሆንላችሁ 4 እጥፍ 2 እጥፍ የነበረውን ይዘረጋል ማለት ነው። ከዛ በኋላ ምንድነው የሚሆነው? የኔ ውድ ቤተሰቦች የሐመር ውሃ ቅርጿን ነው የምናወጣው። ሐመር ውሃ ቅርጿን ለማውጣት ምንድነው የምናደርገው? ከላይ ስትሬስት ወደታች የወረድናትን 16 ሴንቲሜትሯን እንለካለን። በወዲህኛው በኩል ከወዲህ 16 እንወርዳለን። እሷን በዚህኛው አቅጣጫ 16 ሴንቲሜትር እንወርዳለን። ከዛ ወደ ውስጥ ዳሌ ሲካፈል 10 አድርገን ወደ ውስጥ 10 ሴንቲሜትር እንገባለን። ጥልቀት ከወርንባት ወደ ውስጥ 10 ሴንቲሜትር እንገባለን ማለት ነው። ምክንያቱም እሷ ሐመር ውሃ ቅርጿን የምናወጣባት ቦታ ስለሆነች ዳሌ 100 ነው ሲካፈል 10 ሴንቲሜትር ማለት ነው። እኔ በሴንቲሜትር ስለሆነ የምለካው፣ እናንተ በኢንችም ካደረጋችሁት በኢንች መውሰድ ትችላላችሁ። እኔ ግን በሴንቲሜትር ስለሆነ ልኬታዬ በሴንቲሜትር 10 ሴንቲሜትር ወደ ውስጥ እገባለሁ ማለት ነው። ከዛ በታችኛው አቅጣጫ ደግሞ መወስደው ሪዘርቭ ይኖረኛል። እንደዚሁ ዳሌ ሲካፈል 20 አድርጌ ከታች በኩል ወደ ውስጥ እገባለሁ። ማን ነው ዳሌ ሲካፈል ለ5 አድርጌ 20 ይሰጠኛል ማለት ነው። በላይ በኩል ዳሌ ሲካፈል ለ10 ከታች እንደገና ዳሌ ሲካፈል ለ5 20 ሴንቲሜትር በሁለቱም ተወዲህም አቅጣጫ 20 ሴንቲሜትር ወደ ውስጥ እንገባለን ማለት ነው። ከዛ በኋላ እነዚህን በአንድ እናያይዛቸዋለን። ይቅርታ እንግዲህ ለአሰራሩ የኔ ባለ 5 ሴንቲሜትር መስመሪያ ስለሆነ ነው። ረጅም መስመሪያ እስከምገዛ ድረስ በዚህ ያሳያችኋለሁ። ከዛ እነዚህን በአንድ እናያይዛቸዋለን የኔ ውድ ቤተሰቦች። በአንድ እነዚህን ጆይን እናደርጋለን። ከዛ ማዕዘን ላይ አካባቢ ወይም በፍሬንች ከርቭ ወይም በከርቭ ማስመሪያ እናገናኛለን ማለት ነው። በእጃችንም ማስመር እንችላለን። ነገር ግን በእጃችንም ማንችል ከሆነ በከርቭ ማስመሪያ እናሰምራለን ማለት ነው። እነዚህ ቻናሉን ሰብስክራይብ አድርጉ የኔ ውድ ቤተሰቦች፣ ላይክ አድርጉ፣ ሼር አድርጉ። የተለያዩ የቀሚስ የጉርድ እንዲሁም የሱሪ ስታይሎችን እና የተለያዩ ዲዛይኖችን እናያለን፣ አብረን እንማማራለን። እናንተም አስተያየታችሁ አይለኝ፣ አበርቱኝ። ከዛ እነዚህን በከርቭ ማስመሪያ በአንድ ከሰራናቸው በኋላ የምንቆርጠው ከርቭ በሰራንበት ቦታ ላይ ይሆናል ማለት ነው። ከዛ ጉርዳችንን እንቆርጣለን ማለት ነው። ከዛ ጉርዳችንን
በሁለቱም አቅጣጫ በኩል ያሉትን ጨርሳችሁ ሳታለያዩ መቁረጥ ትችላላችሁ ጫፍ ላይ። ምክንያቱም መልሶ የተጋጥሞ ስለሚሰፋ አትጨርሱት። ጫፍ ላይ ትንሽዬ ስትቀር ትተዋታላችሁ ማለት ነው። ምክንያቱም ኋላ ይሄ መልሳችሁ አያይዛችሁ ትሰፉታላችሁ። እነዚህ ከታች ክፍት ቦታ የሚገቡ ትሪያንግል ቅርጽ ያላቸው ጨርቆች በአራቱም አቅጣጫ ይሄ ልብሱ ፎልድ ስለሆነ ልክ እንደዚህ አይነት በአራቱም አቅጣጫ ልብሶች እናዘጋጃለን። ትሪያንግል ቅርጽ ያላቸው ልብሶች እናዘጋጃለን ማለት ነው። በሁሉም በአራቱም አቅጣጫ የሚገቡ ጨርቆችን እናዘጋጃለን። እዛ ይችል ልብሷን ፎልድ ስለሆነች እንቆርጣትና እዛችን አስተካክለን እንቆርጣለን። የውድ ቤተሰቦች ተከታተሉኝ። ያልገባችሁ ነገር ካለ በኮሜንት አሳውቁኝ። እናንተ ግልጽ አድርጌ ለመስራት እሞክራለሁ። ጫፍ ላይ እንቀነጭብና እንቆርጣታለን ማለት ነው። ከዛ እነዚህ ያዘጋጀናቸው 4 ጨርቆች ናቸው። ቁመቱ ለኔ 45 ሴንቲሜትር አካባቢ ነው። ከታይ ስፋቱ እንደናንተ 10 ሴንቲሜትርም 12ም ማድረግ ትችላላችሁ። ከዚያም በላይ ማድረግ ትችላላችሁ። ሰፋ እንዲል ከፈለጋችሁ 15 16 ሴንቲሜትር ማድረግ ይቻላል ማለት ነው። ስለዚህ ቁመቱም ከ38 ሴንቲሜትር ጀምሮ እስከ 45 ሴንቲሜትር ድረስ ማድረግ ትችላላችሁ ትሪያንግል ቅርጾቹን። ከዛ እነዚህ ጨርቆች መሃል ላይ ልብሱ መሃል የሚገቡ ጨርቆች ናቸው። ተሰፍተው ደግሞ አሳያችኋለሁ ማለት ነው። ልብሱን እንደዛ አድርጋችሁ ባንድ ካያያዛችሁ በኋላ መጨረሻ አካባቢ ላይ ሳትጨርሱ ልብሱን በዚህ መልኩ ታስገባቸዋላችሁ ማለት ነው። በዚህ መልኩ በአራቱም አቅጣጫ እነዚህ ልብሶቹ ይገባሉ ማለት ነው። እንግዲህ ቆርጠን ጨርሰናል የኔ ውድ ቤተሰቦች። መጨረሻ ላይ ፋይናል ሉኩን አሳያችኋለሁኝ። ሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። አመሰግናለሁ። ሀሳብ አስተያየታችሁ አይለየኝ። ሰብስክራይብ አድርጉ።